እዚህን እቃዎች በጣም ብዙ ሰው በተደጋጋሚ ስለጠየቀኝ ነው ሶፋ ላይ እንደዚህ በክብር ደርድሬ ቪዲዮ ምሰራቸውና በጣም የብዙ ሰው ጥያቄ የሆነ ጥያቄ ይሄ ጥያቄ ነው። እነዚህ ማሽኖች ሳትይዙ ኢትዮጵያ እንዳትመጡ ብዬ ባልኩ ቪዲዮ ላይ ሁሉም ሰው እነዚህ ማሽኖች ኢትዮጵያ ውስጥ ማግኘት አንችልም ወይ? ከሳውዲ፣ ከዱባይ፣ ከኳታር፣ ከኩዌት ከተለያዩ ሀገራቶች ላይ ይዘን እንኳን ባንመጣ ኢትዮጵያ ላይ መግዛት እንችላለን ወይ ነው እንግዲህ እዚህ ጋር እንግዲህ ሜድ ኢን የት ምንድነው የሚለው እነዚህ እንግዲህ የኮሪያ ምርቶች አሉ፣ የቻይና ምርቶች አሉ። እነዚህ ሁለቱ ይሄ ሆነ የኮሪያ ነው፣ ሜድ ኢን ኮሪያ ነው የሚለው። እነዛኞቹ የቻይና ነው የሚሉትና ሌሎች ማሽኖች አሉኝ ከካርቶን ያላወጣቸው፣ ግን እነዚህን ዴይ ቱ ዴይ የምጠቀማቸው እቃዎች ስለሆኑ ነው እዚህ ጋር ደርድሬላችሁ ሶፋ ላይ ያመጣኋቸው። የብዙ ጥያቄ ኢትዮጵያ ውስጥ ሆኜ መግዛት አልችልም ወይ? ለምንድነው ማለት ኢትዮጵያ ማግኘት እችላለሁ ወይ? ከወደዚህ ሀገር ይዤ መምጣት ባልችል ባይመቸኝስ? ምን ላም እንዴት ናችሁ ውዶችዬ? ደህና ናችሁ ወይ? መጥቼላችኋለሁ በአዲስ ቪዲዮ። ዛሬ እንግዲህ የመጣሁበት ምክንያት እነዛን ቪዲዮዎች ማሽኖችን በተደጋጋሚ ባሳየኋችሁ ሰዓት እነዚህን እንዴት ነው ይዘ መምጣት ማንችለው? እዛ መግዛት እንችላለን ወይ? ኦሪጂናል ምርቶችንስ ኢትዮጵያ ላይ ማግኘት እንችላለን ወይ? ምን ትይናለሽ? ይዘን መምጣት ለማንችል ልጆች ምክር ስጪን ምናምን ስትሉኝ ነበርና በጣም የብዙ ሰብ ጥያቄ ስለሆነ ነው ይህንን ቪዲዮ መልሼ ሶፋ ላይ በክብር ደርድሬ ለእናንተ ቪዲዮ ልሰራ ያሰብኩትና ማማ ሀገሩን እያጠፋች ነው። ለዛ ነው ከላይ የሰቀልኩትኝ። ወደ ቪዲዮ ስመጣ ኢትዮጵያ መግዛት አንችልም ወይ ለሚለው ኢትዮጵያ መግዛት ትችላላችሁ። ነገር ግን ኢትዮጵያ መግዛት የምትችሉትኝ ይሄን ይዛችሁ ስትመጡ ነው። ብር ከሌላችሁ እዚህ ጋር ልትገዙ ስለማትችሉ ለዛ ነው ከዛ ገዝታችሁ ወደ ኢትዮጵያ ይዛችሁ ነው ያልኩትኝ። ነገር ግን ብሩ ካላችሁ ከሀገራችሁም እዚሁም መግዛት ስለምትችሉ የግዴታ ብራችሁን ብቻ ቁጥር አድርጋችሁ ይዛችሁ መታችሁ እዚሁ ሀገራችሁ ላይ መግዛት ትችላላችሁ። አዎ ይቻላል። የማይገዛ ነገር የለም። ኢትዮጵያ ላይ የማይገዛ ነገር የለም። ሁሉ ነገር ይገዛል። ነገር ግን ብር ይጠይቃል። አንድ ዕቃ ለመግዛት 4000 5000 ብር አውጥተን ስለምንገዛ ያው 5000 6000 ብር 4000 ብር አውጥተን ዕቃ ስንገዛ እየሰራን የነበረ ሰዎች ስራ ስናቆም 4000 ብር አንድ ዕቃ አውጥተን ስንገዛ ይከብዳችኋል ከማለት አንፃር ነው ይዛችሁኑት ወለላላችሁ የቻሉት። ይዛችሁኑት ወለምትይነስ ያው አይደለ እንደ ልዩነቱ ብለው የጠየቁኝም ልጆች አሉ። እርግጥ ነው ይዛችሁን ወለልበት የቻልኩት የሚሰራ ሰው እቃውን ሲገዛ አይታወቀውም። ባይዘው ለምሳሌ እኔ ስራ ላይ ነኝ። በስራ ላይ እያለሁኝ ለምን 100 ድርሃም አይሆን 200 የሚሆን 80 ድርሃም የሚሆን በስራ ላይ እያለሁ ከገዛሁት አይታወቀኝም። ነገር ግን ስራ ሳቆም ወጪ እንጂ ገቢ ሳይኖር ሲቀር አንድ ዕቃ 4000 ብር አውጥቼ ለመግዛት ስለሚከብደኝ ከዛ አንፃር ነው ለእናንተም እንደዚህ ብዬ ልነግራቸው የቻልኩት እንጂ ኢትዮጵያ ውስጥ ኦሪጂናል እቃ አለ ወይ? ኦፍ ኮርስ ኦሪጂናል እቃዎች አሉ። የምትፈልጓቸው ምርቶች አሉ። ቻይናም ሆነ ቪየትናም ሆነ ኢጣሊንም ሆነ የፈለጋችሁት ምርት የውጭም የሀገር ውስጥ ምርቶችም አሉ። በገንዘባችሁ ሞልተዋል። ነገር ግን የገንዘቡ ጉዳይ ነው። ከዛ አንፃር ነው እንጂ ኢትዮጵያ ላይ መግዛት ትችላላችሁ የፈለጋችሁትን እቃ ብራችሁን ይዛችሁ ከመጣችሁ። እንደ ቲቪ እኮ ከሳውዲ ተሸክመው ከዱባይ ተሸክመው የሚመጡ አሉ። ወይኔ ቲቪ ከዛ ሀገር ገዝታችሁ ነው ብዬ አልመክርም። አንደኛ ነገር እዛ ሀገር ላይ ገዝተን የምንመጣው ቴሌቪዥን ኢትዮጵያ ላይ ሲመጣ ከተበላሸ የመሰራ ፕሮባቢሊቲው በጣም ጠባብ ነው። ስለዚህ ቲቪ እዚሁ ሀገራችን ላይ ከገዛን ጋራንቲ ያለው ዋስትና አለው። የአንድ አመትም ሆነ የ6 ወር የሚሆን ዋስትና አለው። ኤቭሪቲንግ የምንገዛቸው ማሽኖች ትልልቅ ማሽኖች ማለት ከ6000 ብር በላይ የምንገዛቸው ማሽኖች ጋራንቲ አላቸው፣ ዋስትናም አላቸው። ስትገዙን በፋክተራ ነው። ልትሸጡ ብትፈልጉ ፋክተራ አለው። ዩዝድ እቃ ማለት የስንት አመት አገልግሏን የሚለውም በፋክተር ላይ ነው። ለምሳሌ አሁን እኔ ይሄን ፍሪጅ 45000 ብር ስገዛው ፋክተር ይዣለሁ። ገና 2 አመት አልሞላውም። ስለዚህ ልሽጠው ብዬ ብል ከስር ያልሸጠውም ተግባባን። አልተጠቀምኩበትም ብዙ 2 አመት ነው። ነገር ግን 45000 ብር ገዝቻለሁ። አሁን 75000 ብር ገብቷል። 77000 እንደዛ ገብቷል። ግን ልሽጠው ብል አልከስርም። ገብቷቸዋና ፋክተር ስላለው ዩዝድ ቃም ቢሆን በፋክተራ ነው የገዛሁት። ሲሸጥም በፋክተራ ነው። ልክ እንደ ወርቅ ሆነ። እዚህ ሀገር ላይ አንድ ዕቃ ስትገዙ በፋክተራ ነው። ቲቪም ግዙ፣ ፍሪጅም ግዙ፣ ፋክተራ አለው። በዚህ ያህል ቀን ይሄን ያህል ሺህ ብር የተገዛ ሻጭ ከሌ ገዥ ከሌ ፋክተርሽን ትይዛለሽ። ማማዬ ማማ ለቀሰች።
እና በዛ መልኩ ነው እንትን የምንለው እናቴ። እና ለማንኛውም ይህንን ይመስላል ዛሬ ልነግራችሁ የፈለኩትኝ። ስለዚህ እቃችሁን ኢትዮጵያ ላይ መግዛት እንችላለን ወይ ለምትሉ ልጆች፣ አዎ እቃ መግዛት ትችላላችሁ ኢትዮጵያ ላይ። ነገር ግን ብሩን ዋናው መላመላውን ይዛችሁ ከመጣችሁ እንደፈለጋችሁ ናችሁ ሀገራችሁ ላይ መግዛት ይቻላል እቃ። እውነቴን ነው የምነግራችሁ። ግን ከዛ ብዙም ተሸክማችሁ አትምጡ። ተሸክማችሁ እንድትመጡ የመከርኩበት ምክንያት ያው መላመላው ኢትዮጵያ ስትመጡ ገቢው ስለሚያጥራችሁ ከዛ አንጻር ነው ይሄንን ልላችሁ የቻልኩት እንጂ ተሸክሞ መምጣቱም ያን ያህል አይደለም። ግን ብዙ ይሄ ሳልባጅ ምናምን ኮተታ ከምትሸከሙ ደህና እቃዎችን በሻንጣ አድርጋችሁ ይዛችሁ መጥታችሁ ሀገራችሁ ላይ መጠቀም ትችላላችሁ። ማለት አሁን ለምሳሌ 20 ኪሎ 40 ኪሎ በሚይዘው 23 46 ኪሎ በሚይዘው ሻንጣ ውስጥ እነዚህ ማሽኖች ራሱ ገዛስታችሁ ውስጥ ብታስገቡት ያልፋል። አያልፍም አይባልም፣ ያልፋል። የማያልፍ ነገር የለም። ኤሌክትሮኒካሊ ያልፍ ምናምን ይሏቸዋል። ግን እነዚህ ችኛውን የቡና ማሽኑን ከልብስ ሻንጣ ውስጥ ነው ይዤ የመጣሁት። ስለዚህ በልብስ ሻንጣም ይዛችሁ መምጣት ትችላላችሁ። ቦይለሩንም እንደዛው ማምጣት ትችላላችሁ፣ አይከለከልም። ግን ከ23 ኪሎ በላይ እንዳያልፍ 23 ኪሎ በላይ ሲያልፍ ነው ብዙ ነገር የሚጠይቃችሁ እላችኋለሁ ውዶችዬ። አለሁ እናቴ የትም አልሄድም፣ ልሄድ መስሏት እያለኝ እና ይሄንን ይመስላል ዛሬ ልሰራላችሁ የፈለኩት ቪዲዮ። ወጣ ብዬ በጣም ብዙ ቦታዎች ነበሩ፣ ግን ክረምት ሆነ በቃ ዝናብ ሆነ ጭቃ ነው። እንዴት ብዬ ልውጣ? አልመቻችልኝ ብሎ ነው። ዙሮ ይዤላችሁ እመጣለሁ። እስከዛው ግን ቪዲዮ ላይክ እያደረጋችሁ ሰብስክራይብ አድርጉኝ ባይ